ሳቅስ ከመሬት ተነስቶ ሰውን እንዲህንን አይነካካምና አይነካካማ እና ሲነግረኝ በጣም ደምና ሁሉ ጊዜ ሳቅ ስምህን ይጠራልና ምን አይል እንደዚህ ጥሩ ብትሆንልህ ነውና አንድ የሳቅ ጓደኛ እንደሆንኩ እንደምንም ደርሼበታለሁ እና እንደምታስቸግርም ደግሞ ነግሮኛል። ሰላም እንዴት ናችሁ? የነጂብ ቤተሰብ ደህና ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ብርሃን ጓደኛዬ ነኝ። በዚህ ተዋወቀ። ሰላም በሱ የነጂብ ቤተሰብ የነጂብ ቤተሰቦች እንዴት ናችሁ? እኔ በሱ ቻናል መጥቼ አላውቅምና በዚህ አጋጣሚ ነጂብ ማለት የፈኪያ ወንድም ነውና እኔም ቅርብ ጊዜ ነው ያወቅኩት። ፈኪያ ደግሞ ጓደኛዬ ነች። ታውቃላችሁ በብዛት ከፈኪያ ጋር እንዴት እንደምንዋደድ። ስለዚህ ከፈኪያንም በቅርብ ጊዜ አግኝቻት ስለማላቅ ነጂብ ደግሞ የእሳቅ ጓደኛ እንደሆነ ደርሼበታለሁ አጣርቼ። በዚህ አጋጣሚ ለምን አላገኝም ብዬ አሰብኩትና የፈኪያ ወንድም ስለሆነ እሷም የት እንዳለች ስለማላውቀው በቅርበት በዛውም እህቱንም ምን ላይ እንደደረሰች ለመጠየቅ እሱንም ደግሞ ለመተዋወቅ ለምን የጓደኛዬ ወንድም ብተዋወቅ አይከፋም። ለሰው ልጅ መድኃኒት ነው ይባላልና በዛም ደግሞ ጓደኛዬንም ለማስተዋወቅ ነውና እስቲ ይመጣል። ነጂብ ብዙም እንደዚህ ቅርርብ የለንም፣ ግን ስለሱ ሳቅ ሲያወራኝ እንደውም ቀናውት ምን አይነት ጓደኛ ቢሆን ሁሉ ጊዜ ከእሳቅ አንደበት የማይጠፋ ብዬ እሱን ለመታወቅ በጣም ነው ያጓጓሁት በራሴ ማለት ነው። ምርጥ ልጅ እንደሆነ እንደው ምንድን ነው የሚባለው ገምቼዋለሁ። በእህቱ ነው የወጣ ማለት ነው እና ለመታወቅ በጣም ጓጉቻለሁ። አግኝቼ ደግሞ አውርቼ እስቲ በደንብ እንትን ብሎ ደስ ይለኛል። በዛ አጋጣሚ ደግሞ እቺ ምርጥ ጓደኛዬ ብርቅዬ እሷንም ደግሞ ለማስተዋወቅ በነገሮች ላይ እኔም አውቃቸዋለሁ። ሁለቱም ቪዲዮ ላይ አያቸዋለሁ። ሳቅንም ባካል ግን በዚህ አጋጣሚ ነው ሳቅ ምርጥ ጓደኛ አልደርስም እና ሳቅን አውቀዋለሁ። ስለዚህ እኔ ደግሞ የፈኪያ ወንድምም ዩቲዩብ ላይ አውቃለሁ፣ ግን እንደዚህ በአካል አውቀዋለሁ አላውቅም፣ ግን ቀጥረናል እንታወቃለን። እስቲ ቀጥረናል። አሁን ደውልለታል ደርሻለሁ ብሎኛል። እንዴት ነህ? ሰላም ነህ? እንዴት ነህ? ሰላም ነህ? አንተማ ታገኛለህ። እንዴት ነህ? ሰላም ነህ? እህት እንዴት ናት? ሰላም ነህ? ምን ላይ ነች? ሰላም። አንቺ ነሽ? እኔ ደህና ነኝ እግዚአብሔር ይመስገን። ሁሉ አማን። ስራ ሁሉ ሸጋ አማን ነው፣ ጥሩ ነው። እስቲ ዛሬ ልታዋወቅ በዛም ደግሞ ከቆንጆ ጓደኛዬ ጋር ላስተዋወቅ ብዬ ነው። እኔ በደንብ የማውቀው እህትን ነው። ስለዚህ እህትንም የእህቴን ወንድም ደግሞ ብታወቅ ችግር የለም ብዬ ነውና የሳቅ ጓደኛ እንደሆንክም እንደምንም ደርሼበታለሁ እና እንደምታስቸግርም ደግሞ ነግሮኛል። እኔ በጣም አስቸጋሪ ሰው ነኝ። እኔ ብሎኛል በጣም እንደምታስቸግር ምናምን ነው። በዛ አንድ አጋጣሚ ነው ልጠይቅ ብዬ ነው። ለምን እንደምታስቸግር እንዴት አስቸገርኩ? ምክንያት ንገረኝ። አይ ተረብሻለሁ አሉ በቃ። እሱ ደግሞ እኔ እንድትነካው ምናምን እንድትረብሻው አልፈልግም። እንደዚህ አንቺ ሳጥን ተሻማሽና አይደለም ስለሱ ሁሉ ያወራኛል ካፉ። እኔና ሳቅ ስንገናኝ ሳቅ የሱን ስም እንትን አይልም ካፉ። የኔን ቢጠራስ እንደዚህ የኔን ሸምድዷል ብትል አልሸመደደም። እና ከምን አንፃር ነው እንደዚህ? ምን ብትሆኑ ነው እንደዚህ? ደስ ይላል እኮ አይደል? እና ሁሉ ጊዜ ሳቅ ስምህን ይጠራልና ምን አይል እንደዚህ ጥሩ ብትሆንለት ነው። ስለ አንድ ጓደኛ የሆነ ሰው መጥራት ማለት ነው በቃ ጥሩ ብትሆን ነው ማለት መጥፎ ብትሆን ሰው ስለሱ ስም እንዳታነሳብኝ አይደል የሚባለው። እና ምን አይል በጣም ምቀናው ነው። ታድሎላለሁ መታደል ነው እንዳለ ጓደኛዬ እርግጥ ሰጥቶኛል። እሷ ራሱ እንደዛ ነች ለመናገር እና በጣም ምርጥ ልጅ ነች። እንኳንም ጓደኛ የሆነች ብዬ ሁሌ እኔ ብዙ ጓደኞች አሉ። ከዛ ውስጥ ግን አንዷ በጣም መወዳት
ይሁን አንዳንድ ጊዜ እንዴት ነው ሳታወራ የሚረዳ ሰው አግኝተህ ታውቃለህ? እንደሷ ነች ሰው በነገራችን ላይ ጓደኛ ጥሩ የሚሆንሽ ያንተን ጥሩ ነው። አይመስለኝ እኔ ቶሎ አኮርፋለሁ፣ ቶሎ ደሰታለሁ። ጸባይ ቶሎ የሚቀያየር ነውና ያ ሁላ ክላ እኔም እንደዚህ እንትን ያልኩ ጓደኛዬ በጣም የምወዳት በዛ አጋጣሚ ደግሞ ብንተዋወቅ ወደፊት እንደ ቤተሰብ ነን። እኔ ከእሳት ጋር በጣም ተፈቀደ ከዛ ደግሞ አንተ ደግሞ የእሱ ጓደኛ ነህ፣ እሷ ደግሞ የኔ ምርጧ እምላት ጓደኛዬ ነች። ስለዚህ ብንተዋወቅ በጣም ብዙ ነገር መስራት እንችላለን ብዬ ነው እቺን ቆንጆ ያሳልፌ እንደዚህ እንድትተዋወቃት ዳረኩ። ብርሃኔ ግን እንደ ስማ ብርሃን ነች። ብርሃን ወንድ ስማ ለእናቷ ብርሃን ስለሆነች ነው። አንተ ደግሞ እንደ ስማ ብርሃን ስለሆነች ነው እና ለዛ ነው። እና እኔ በጣም ስላገኙ በጣም ደስ ብሎኛል ለመናገር በጣም ሲበዛና ከፎቲያ ጋር ስለተጠፋፋል እንደውም የረሳሁትን ትውስታውላ እንዳስታውስ አድርገኛል። እና የሆነ ጊዜ የመጀመሪያ ቪዲዮ ላይ አይቻለሁ፣ ከዛ ውጪ አላየሁም። ግን አሁን ፊት ራሱ ጠፍቶኝ እኔ ዩቲዩብ ላይ ብዙ አላይም፣ ግን ትንሽ ገለል ብያለሁ። አሁን እየሰራሁት ነው እንጂ በዛ ሰዓት አውቃለሁ። የመጀመሪያ ጊዜ ስትመጣና በጣም ነው ደስ ያለው። ትመሳሰላላችሁ። አንተም እንደሳ ቃጫጫ ነህ ስለ ቀጠን ብላ ቆንጀት ያለች ነች። አንተም ቀጠን ብለ ቆንጀ ከዘር ነው ለዛ ነው። በጣም ስለተዋወቅኩ በጣም ደስ ብሎኝ እኔ እሷን ያገኘሁት አይነት ስሜት ነው የተሰማኝ። ከሷ ጋር ለትንሽ ጊዜ ተራርቀን እኔ በስራ ምክንያት እና ደግሞ ስላገኘሁ በጣም ደስ ብሎኛል። አንተስ ምን ተሰማህ? የማን ቤተሰቦች ናቸው? ለነገራችን ሰርፕራይዝ ነው። እነዚህም ያልኖር አንተ ራስህ ሰላም ምናምን አትላችሁ። መች እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? እኔ ቤተሰቦች ያለው አልሐምዱሊላህ። ዛሬ እንደምትሉት እንግዲህ ህዊና ብርሃኔ ያገኝቻለሁ ማለት በጣም ደስ ብሎኛል። እና ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። እኔም ደግሞ በጣም አመሰግናለሁ። እና ማመስገን ያለብኝ ስጠራ ስለመጣልኝ እና እንዴት ነው ስራ አሪፍ ነው፣ እግዚአብሔር ይመስገን። በጣም ምርጥ ነው። ከሁለሱ እኔም ስለተዋወቅኩ በጣም ደስ ይላል። እኔ ቤተሰብ ሆኛለሁ ምን አለ ብዬ አስባለሁ። እና እንዴት ናቸው? አንድ ሰፈር ናቸው? እኔ እሷም ሌላ ሰፈር ነች፣ እኔም ሌላ ሰፈር። ግን በአጋጣሚ ከተገናኘን ትንሽ ቆየት ዘግየት ብለናል። እንደዋወላለን፣ እንገናኛለን፣ እናወራለን። ስከፋኝም ሲደላኝም ሮጬ አንፈስ የምልባት ጓደኛዬ ነች። ብዙ አዲያና ግን ወጣጣም አንድ ላይ ወጣናቀም እና ደግሞ ዛሬ የመጣ ነው ራሱ ያንተ ቻናል ትንሽ ቀዝቀዝ ብሎብሃል። ቤተሰቡና ሞቅ እናርግል በህብረት ብለን ከሷ ጋር ተነጋግረን እና የመጣ ነው። ቤተሰብ ደግሞ ይሄን ሰብስክራይብ አድርጉለት፣ ሼር አድርጉለት። በጣም ትልቅ ነገር መስራት የሚችል አቅም ያለው ልጅ ነውና እንደምታዩት አይደለም። ስለዚህ ያን ነገር ያን አቅሙን አውጥቶ እንዲሰራ አበረታቱት። ሰብስክራይብ፣ ሼር የቪዲዮ ላይ ያያችሁ ሰዎች ሁሉ ማለት ነው ሼር አድርጉለት። ወረደ ከፍታችኋል ኢንተርኔቱን ለሱ ብላችሁ አይደለ እና አበረታቱት በቃ እውነት እና እንደሱ ነው። ሚስቲ ነገር ካለ እኔ በቃ ምንም የምለው ነገር የለም። ሰብስክራይብ ያደረጋችሁ አበረታቱት ነው አነቃቃት አበረታቱት። ቤተሰቦቼ እንግዲህ ዛሬ በልዩ ቀን እንግዲህ ዛሬ ማለት ቀጥረኝ ነበር። ያው ደስ የምትል ጓደኛ ማስታወቀኛለኝ ማለት ነው። እና ቤተሰቦቼ እኔ ሰብስክራይብ ያደረጋችሁ እንግዲህ እስከ መጨረሻው ተከታተሉ። ለዛሬ ቪዲዮ አሰላሙ አለይኩም ወራህመቱላሂ